ሰላም እናንተ ውድ እናቶችና ቤተሰቦች፣ ዛሬ ስለ ከወሊድ በኋላ ያለው እንክብካቤ ወይንም ፖስትናታል ኬር በዝርዝር እንወያያለን። ይህ ጊዜ ለእናትና ለህፃኑ በጣም አስፈላጊ ነው። አስፈላጊ የሆነ የለውጥ ጊዜ ነው። ከወሊድ በኋላ የሚደረገው እንክብካቤ የእናት ጤና፣ የህፃኑን እድገትና የቤተሰቡን ደህንነት በጣም ይጠቅማል። በዚህ ቪዲዮ የድህረ ወሊድ ክትትል ምን ማለት ነው፣ መቼ ህክምና መከታተል እንዳለብን፣ አደገኛ ምልክቶች የምንላቸው ምን ናቸው፣ ለእናትየዋና ለህፃኑ የሚደረጉ እንክብካቤዎች፣ ሁሉንም በቀላል ለማየት እሞክራለሁ። ስሜ አዱኛ በዛብህ ይባላል። ሙያዬ ኤክስፐርት ፐብሊክ ሄልዝ ስፔሻሊስት ነኝ። አሁን ቀጥታ ወደ ቪዲዮ ስንሄድ ድህረ ወሊድ እንክብካቤ ማለት ምን ማለት ነው? ድህረ ወሊድ እንክብካቤ ማለት እናትየዋ ከወለደች በኋላ እስከ 6 ሳምንት የሚደርሰው የጤና ክትትል ድህረ ወሊድ እንክብካቤ ይባላል። በዚህ ጊዜ ለእናትና ለህፃኑ በጣም አስፈላጊ የሆኑ ወሳኝ ጊዜያቶች ናቸው። መቼ ነው ወደ ጤና ተቋም መሄድ ያለባቸው? በመጀመሪያ እንደ WHO እንደ ዓለም ጤና ድርጅት እንዳስቀመጠው በአንዲት እናት ከወለደች በኋላ በ24 ሰዓት ውስጥ ያላት ሁኔታ ወይንም በመጀመሪያው 8 ሰዓት ውስጥ እንደወለደች ደም መፍሰስ በብዛት አለ የለም፣ የጤና ሁኔታ ምን ይመስላል የሚሉት ነገሮች መታየት ይኖርባቸዋል። በ3ኛው ቀን ቢቻል፣ ከዛ በ7ኛውና እስከ 14 ቀን ባለው ጊዜ ውስጥ፣ በመጨረሻም በ6ኛው ሳምንት ውስጥ ክትትል ብታደርግ እነዚህ ክትትሎች ችግሮችን ቀድሞ ለመከላከልና ለመለየት ይረዳሉ። በመጀመሪያ የምናየው ነገር ከወሊድ በኋላ ለእናትየዋ ምን ነገሮች ይቀየራሉ የሚለውን በምናየበት ጊዜ የእናት ሰውነት በእርግዝና ጊዜ ብዙ ለውጦች ነበሩት። ለምሳሌ ህፃኑን ለመሸከም ሰውነቷ እየከበደ ይሄዳል፣ ውፍረት እየጨመረች ትሄዳለች። በሰውነቷ ውስጥ ያሉ የሆርሞኖች መጨመር መዛባት ይኖሩ ነበር። ከወሊድ በኋላ ደግሞ እነዚህን የተዛቡ ነገሮች ወደ ቀድሞ አቋሟ ወደ ቀድሞ ሰውነቷ ለመመለስ ብዙ ጊዜ ይፈጃሉ። አንዳንድ እናቶች ላይ ከወሊድ በኋላ ድካም፣ የጀርባ ህመም፣ የሆድ ቁርጠት እና ስሜታዊ ለውጦች ሊሰማት ይችላል። በዚህ ጊዜ የተለመደ ቢሆንም ነገር ግን ከባድ ከሆነ የሐኪም ማማከር ያስፈልጋታል። ከወሊድ በኋላ የሚኖር ደም መፍሰስ ካለ፣ ከወሊድ በኋላ ደም መፍሰስ የተለመደ ነው። ይህም በእንግሊዘኛው ሉኪያ እንለዋለን። መጀመሪያ ላይ ቀይ የሚመስል ከዛም በመቀጠል ቀስ በቀስ ቡናማ መልክ እየያዘ ቢጫ የሆነ እስከ 14 ቀን ሊቆይ ይችላል። ከእናት የሚያቆምበት ጊዜ ሊለያይ ይችላል። ነገር ግን እነዚህ ነገሮች ካሉ በፍጥነት ወደ ህክምና ቦታ ተመልሰን መሄድ ይኖርብናል። በጣም ብዙ ደም የሚፈሰን ከሆነ፣ ትልቅና እየረጋ የሚፈሰን ከሆነ፣ መጥፎ ጠረን ካለው፣ ሽታ የቀየረ ከሆነ ማለት ነው፣ ትኩሳትና ከባድ የሆድ ህመም ካለን፣ ምናልባት ብዙ ደም ፈሶም በማህፀናችን ሊኖር ስለሚችል ኢንፌክሽን ሳይፈጥር ወደ ህክምና ቦታ ሄደን መታየት ይኖርብናል። ሌላ እናት ውስጥ በምትወልድበት ሰዓት ስቲች ወይንም ደግሞ በኦፕሬሽን በሲዘሪያን ሴክሽን የወለደች ከሆነ ለቁስሉ ምን አይነት እንክብካቤ ነው ማድረግ ያለብን የሚለውን ለማየት ቁስሉ ያለበትን ቦታ ንጽህናውን በደንብ መጠበቅ አለብን። ደረቅ መሆን አለበት። የንጽህና ፓድ ወይንም ጨርቆችን የምንጠቀም ወይም ሞዲስ የምንጠቀም ከሆነ ቶሎ መቀየር ይኖርብናል። ብዙ ውሃ መጠጣት አለብን። እረፍት ማድረግ ይኖርብናል ማለት ነው። እነዚህ ምልክቶች ካሉ ኢንፌክሽን ሊሆን ስለሚችል መከታተል ይኖርብናል። ለምሳሌ በቁስሉ አካባቢ መቅላት ካለው፣ እብጠት እየጨመረ የሚሄድ ከሆነ፣ ቁስሉ አካባቢ ላይ ሽታ የሚፈጥር ከሆነ እና ከፍተኛ የሆነ ህመም ስቃይ የሚያሰማን ከሆነ
በተጨማሪም ትኩሳት ካለው ይሄ ቁስል ኢንፌክሽን ፈጥሯል ማለት ነው። ስለዚህ አሁንም መታከም ሕክምና ቦታ ሄደን መናገር ይኖርብናል። አራሷ እንደወለደች ምን ያስፈልጋታል? ሌላው ምግብ ያስፈልጋታል። ምግብና እረፍት ያስፈልጋታል። ከወሊድ በኋላ ሰውነታችን ኃይል ያስፈልገዋል። ስለዚህ ጤናማ የሆነ ምግብ መመገብ በጣም አስፈላጊ ነው። እናቶች እነዚህ ምግቦች ቢመገቡ ይመከራል። ፕሮቲን ያላቸው ምግቦች፣ አትክልትና ፍራፍሬ እና በብረት የበለጸጉ ምግቦች ብዙ ደም ስለፈሰሰ ያን የሚተኩ ማለት ነው። እና በተጨማሪ ደግሞ ውሃና የተለያዩ ፈሳሾች፣ ያው እኛ በሀገራችን በአብዛኛው የተለያዩ አጥሚቶች፣ ጁሶች፣ ቤት ያፈራውን ምግብ ፈሳሽ ስለምንጠቀም እንደነዚህ አይነቶች እናቶቻችን በልምድ ይሄን ነገር ከትውልድ ወደ ትውልድ እያስተላለፉት የነበረው ባህል ቢሆንም በተጨማሪ በቂ የሆነ እንቅልፍ እና እረፍት ማግኘት አለባት። ሕፃኑ ሲተኛ እናትየዋ አብራ መተኛት ይኖርባታል። ይሄም በጣም ለሷ ጠቃሚ ነው ማለት ነው። በተጨማሪ በእናትየዋ ላይ የሚከሰት የስሜት ጤና መታወክ ከወሊድ በኋላ ሊኖር ይችላል። ይህም የሚመጣው ከወሊድ በኋላ የሆርሞናችን የመዛባት ሂደት ስለሚኖረው ሆርሞናችን ሲዛባ ስሜታዊ ለውጦች ሊከሰቱ ይችላሉ። ለምሳሌ የብቸኝነት ስሜት፣ ጭንቀት፣ ድካም፣ አልፎ አልፎ ደግሞ ማልቀስ፣ ፍርሃት ነገሮች ሊሰሙን ይችላሉ። ይህ በቀላሉ በትንሽ ጊዜ ሊጠፉ ይችላሉ። ቤተሰብም ሌሎችም አብሮ ስለሚኖሩ እንደኛ ሀገር ብዙም አይከሰትም። በዚህ ጊዜ የጤና ባለሙያ ከበድ እያለና ለረጅም ጊዜ የሚቆይ ዲፕሬሽን ካለ ለባለሙያ ጋር ማነጋገር አስፈላጊ ነው። ሕፃኑን እንክብካቤና ጤንነት በምናይበት ጊዜ ሕፃኑ እንደተወለደ ምን ማግኘት አለበት? ጡት መጥባት አለበት። ለሕፃኑ ጡት መጥባት በጣም አስፈላጊ ነው። በተለይ የመጀመሪያው ጡት ኮሌስትረም የምንለው ወይንም እንገር የምንለው ለሕፃኑ ለበሽታ መከላከያ አቅም በጣም ጠቃሚ ነው። ከሕፃናት ለሕፃኑ እድገት በጣም ጠቃሚ ነው። የሕፃኑ ላይ የበሽታ መከላከያ ኃይሉን እንዲጨምር ያደርገዋል። በእናትና የእናትና የልጅን ፍቅር ወይንም አታችመንቱን እንዲጨምር ያደርጋል። ስለዚህ አንድ ሕፃን እንደተወለደ ጡት ብቻ እስከ 6 ወር ቢመገብ ተመራጭ ነው። የሕፃኑ ሌላ ጤና መጠበቂያ የምንጠቀመው የንጽህና መጠበቂያ ዳይፐር በምናይበት ጊዜ ዳይፐር ስንቀይር ምን መሆን አለበት? በሙቅ ውሃ፣ ለብ ባለ ውሃ እያጠብን እና በጥጥ ማድረቅ ይኖርብናል። ቆዳቸው በጣም ስስ ስለሆነ በቀላሉ ተጠንቅቀን ማጽዳት ይኖርብናል እና ቦታው ምን መሆን አለበት? ደረቅ መሆን አለበት። ደረቅ አድርገን ቶሎ ቶሎ መቀየር ይኖርብናል ማለት ነው። የእምብርቱን እንክብካቤ በምናይበት ጊዜ ሕፃኑ እትብቱ ከተቆረጠ በኋላ እስከሚወድቅ ድረስ ደርቆ እስከሚወድቅ ድረስ ማድረግ ያለብን እንክብካቤ እሱንም ንጹህና ደረቅ ማድረግ አለብን። ለብ ባለ ውሃ ማጽዳት አለብን። መቅላት፣ ሽታ መቀየር ካመጣ ለሐኪም ማሳየት ይኖርብናል ማለት ነው። በተጨማሪም ሕፃኑ እንደተወለደ የሚሰጡ ክትባቶችን በሕክምና ቦታ ለምሳሌ እንደተወለደ የፖሊዮና የሳምባ ነቀርሳ ክትባት ይሰጣል። እሱም ማስከተብ መርሳት የለብንም። በተከታታይ የሚሰጡትን የክትባት በየሕክምና ቦታ በቀጠሮ የሚሰጡትን ክትባቶች ተከታትለን ማስከተብ ይኖርብናል። እነዚህ ለጤንነቱ ወሳኝ ስለሆኑ ማለት ነው። የሕፃኑን የእንቅልፍ ደህንነት በምናይበት ጊዜ ሕፃኑ በደህና እንዲተኛ በጀርባው ማስተኛት ይኖርብናል። ከብዙ ብርድ ልብሶች ማራቅ ይኖርብናል። በተቻለ መጠን ቢቻል የተለየ ምኝታ ቢኖረው እና የሚተኛበት ክፍል ደግሞ ቤቱ ከጭስ ነፃ የሆነ ቢሆን
ከጭስና ብርሃን ሊኖረው ይገባል። ከጭስ ነፃ መሆን አለበት። እንዲሁም ደግሞ ብርሃን ቢኖረው መልካም ነው። ሌላው መቼ ነው ሐኪምን ማናገር አለብን የሚለውን በምናይበት ጊዜ በእናቱ ላይ ወይንም በህፃኑ ላይ እነዚህ ምልክቶች ከታዩ ወደ ሕክምና ተቋም መሄድ ይኖርባቸዋል። ከፍተኛ ትኩሳት፣ ብዙ ደም መፍሰስ፣ የመተንፈሻ ችግር፣ ህፃኑ መመገብ ካቆመ፣ ከባድ ድካምና የድብርት ስሜት በብዛት ከበድ ያለ የድብርት ስሜት ካለ ወዲያውኑ ወደ ጤና ቦታ ሄዶ ማማከር አስፈላጊ ነው። በመጨረሻም ከወሊድ በኋላ ያለው የፍቅርና የለውጥ ጊዜ ቢሆን መልካም ነው። እናቶች ራሳቸውን እንዲንከባከቡ እርዳታ ለመጠየቅ እንዳይፈሩ እንመክራለን። የቪዲዮ ከጠቀማችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።